ሰላም ሰላም እንዴት አላችሁ? ዛሬ የማመጣላችሁ ውይይታችን ትምህርትም ሆነ አስተያየትም ሆነ ምክርም ሆነ ማንኛውም ሰውም ሳንነካ ሳንል ለራሳችን እውቀት የሚለው ነውና በዚህ ትንሽ ገባ ብዬ የምናገረው ብዙ ጊዜ አልነበርኩም፣ አልገባሁም፣ አልተናገርኩም። ግና አንዳንዶችን ሰዎችን ሳገኛቸው ከሰዎች ጋር ስንማርም ሃይማኖት ስንማርም ብዙ የሚያከራክሩን ነገሮች አሉ። እነዚህም በሶስት አይነቶች ጥቃሴ ነው ማመጣቸው። አንዱ አስካራ የሚባል አለ። አስካራ ማለት ያው አመታት ወይም ተስካር ይሉታል። ይህ አንድ። ሁለተኛ ደግሞ የዕብራዊ አቆጣጠርና ኤቭሪ የሚለውና ሎዋዚ የሚለው አለ። እነዚህ ሶስተኛው ደግሞ ከዳቲ ከሚለውና ከቄሶች ምን ልዩነት አለው የሚለውን በእነዚህ ትምህርት አስተያየት ለማለት ለመስጠት እፈልጋለሁ በእግዚአብሔር እርዳታ። እኛ ባለንበት ዘመን ዛሬ በህይወታችን ማንኛውም ሰውም ሞኝ አይደለም። ማንኛውም ሰውም ልቦና የሌለው የለም፣ እውቀት የሌለው የለም። ብዙ ነገሮች እናውቃለን። ከክፋትም ሆነ ከጥሩም ሆነ አይን አለን፣ ጆሮ አለን፣ አፍ አለን፣ ልቦና አለን፣ እግር አለን፣ እጅ አለን፣ ትምህርት እናውቃለን እንላለን። በዚች በህይወታችን በምንሄደው በሞደርኒዛሲያ በስኮላ በሁሉ ብዙ በህይወታችን አብሮ የሚሄድ ነው የምለው። ግና ብዙ በእኛ በቤተ እስራኤል ሀገር እዚያ እስራኤል ሀገር የምንገኘው ይሁዳዊ ኢትዮጵያዎች ማለት ነው። በዚህ ብዙ ችግሮች አሉን። አንደኛ አመታት ስንል ሁለት አመታት ነው ያለ ለሞተው ሰው ማለት የአውሮፓ አቆጣጠር ነው ቶሎ ብሎ ቄሶቻችንም ይሄን ያውቁታል። በዕብራዊ አቆጣጠር እንደምንቆጥር እንግዲህ የዕብራዊ አቆጣጠር ማለት ኤቭሪ የሚለውን ታሪክ ኤቭሪ የሚለውን ከምን ነው ስንል ያው እግዚአብሔር ልክ ባለፈው ሳምንት በፓራሻት አሸቡዓ ይህን ወራት ቀድሱልኝ ያለው ነው። በወራቱ ጨረቃ በዓል የሚሆነው ነው። በዚህ በኒሳን ወራት ቤተ እስራኤል ግብፅ ሀገር ወጡበት። ከዛን አንስቶ ሁሉ ባላት ሆነ ሁሉ ነገር የምናነሳው ባላቶችም ሆኑ ማንኛዎችም ቀኖች የሞተ ሰው ቢኖር ማንኛዎችም ቁጥር በአቆጣጠር ወይም ልደት ወይም ተስካር ወይም ማንኛውም 7 ቀንም ሆነ ባላትም ሆነ ሁሉ የሚነሳው ያው ከወራት በዕብራዊ አቆጣጠር ነው። የዕብራዊ አቆጣጠር ልክ የአውሮፓ አቆጣጠር እንዳለ ግና ከልምድ የተነሳ ወይም ሰው ስለተመቸው ሊሆን ይችላል። አብዛኛውን ችግር ያለብን ከአመታቱ ላይ ነው። አመታት ሲሆን የሞተ ሰው በዕብራዊ አቆጣጠር ነው መፈጸም ያለ። ይህን ካላረግነ 10 ያደረግነው ሁላ ምንም ሊበጅ አይችልም። ስለዚህን አባቶቻችን ሊቃውንቶች፣ ካህናቶች፣ ቄሶች በዚህ ብትዋዩበትኝ በዚህ ብንግባባበትኝ ደስ ይለኛል ይመስለኛል። ለምን ለነፍስ ብለን እኛም ነገ እንሞታለን ሙላችንም። ግና በሰማይ ግና ያቺ ነፍስ ግና ከእውነት ነው ያለችው። እውነት ስንል በዕብራዊ አቆጣጠር ነው አመታቷ ቀኗ ተስካሯ የሚወጣ። የአውሮፓ አቆጣጠር ምንድነው ብለን ስንል የአውሮፓ አቆጣጠር የሚባለው ይሄ የአዲስ ዘመናዊ ቁጥር ነው ማለት ይሄ አንድ ነው። ያን ሌሎች የሚያምኑበት ሰውዬ መስቀል የሰቀሉበትኝ ጀምሮ ይሄ የሎዋዚት አቆጣጠር ይባላል። ሎዋዚት ማለት ደግሞ ያው የቤንሎሚ ዓለም በሙሉ የሚቆጥርበትኝ ወራት ነው እና ስለዚህን ቁጥሩ የተለያየ ነው። የቤተ እስራኤል አቆጣጠር ወራቱ ልዩ ነው። ያው በዕብራዊ ነው የምንቆጠረው።
ከምን የተነሳ ስንል ከኒሳን ወራት ነው። ከኒሳን ወራት እግዚአብሔር በጨረቃ በዓል ቀኑን ቀድሱልኝ እወቁት እንዳለና ባላቱንም ሁሉን ባላት በዕብራዊ ያለውን ባላት ፋሲካም ሆነ አስተራይም ሆነ ባለ መጸለትም ሆነ ጨረቃ በዓልም ሆነ ያው በዕብራይስጥ አቆጣጠር ነው የሚሄደው ማለት ነው። ጨረቃ በዓል በገባበት ያው ቁጥሩ የብቻ ነው። ስንት ምን ያመጣለኝ ልዩነቱ ምንድነው ስንል ከአውሮፓ አቆጣጠርና ከዕብራዊ አቆጣጠር አንዳንድ ጊዜ የዕብራዊ አቆጣጠር 2 ሳምንት ሊቀድም ይችላል ወይም የለዋዚቱ አቆጣጠር ደግሞ የአውሮፓ አቆጣጠር ወይም ሊገፋ ይችላል ወይም ሊቀድም ይችላል። ስለዚህን ዋናው የሚቆጠርበት ሲሆን ተስካር ስንል ወይም በዓላት ስንል ወይም ልደት የልጆቻችን ልደት ስንል እግዚአብሔር እንደነሱ አትሆኑ አታምልኩ ስላለነ ያው በዕብራዊ አቆጣጠር ለምሳሌ ልጆቻችን ከዚህ ሀገር የተወለዱትኝ በአውሮፓ ውጭ ሀገር ሲሄዱ እንደዚህ ዓመተ ምሕረቱ የሙላው በሎሚ ስለሆነ እንዲታወቅ በአውሮፓ አቆጣጠር እድሜያቸው ተጥፏል። በዛን ቀጥሎ ደግሞ እዛው ገጥሞ ደግሞ ስናየው ደግሞ የዕብራዊ ወራትና የዕብራዊ ቁጥር አለ። ልደታቸውን ስናደርግም በዕብራዊ አቆጣጠር ተስካር ሲሆን አመታት ሲሆን ወይም 7 ቀን ሲሆን ደግሞ በእያንዳንዳችን ሉዋህ ሻና የሚባል አለ የሚቆጥር መቆጠሪያ አለ የወራቱ ከዛ አይተን በዛ ላይ እናደርግ እንችላለን። ለምሳሌ ማንም ሰው በእስራኤል ሀገር ሰው አይጣል እንጂ ሲሞት ከዛ חברת קדיሻ ከዛ ወረቀት ይሰጣሉ። የሚሰጡት ወረቀት መቼ በዕብራዊ አቆጣጠር የዚህ ሰውዬ አመታት የሟቹ አመታት የሚውለውን ቀን በዕብራዊ አቆጣጠር ይጽፉልናል። እዛን ቀጥሎ ደግሞ የአውሮፓ አቆጣጠር አለ ግና ልምድ ስለሆነ አባቶቻችን ሊቀ ካህናቶች ቄሶች እናንተ የህዝብ መሪ ናችሁ አስተማሪ ናችሁ የሙላውን ኃጢአት ኃላፊነት የምትወስዱ ናችሁ እና ይሄን እሰቡበት ለህዝብ እየወጣችሁ እስከዛሬ ድረስ እንደዚህ ነበረ ግን አሁን ግና ያው ማንም ልጆቻችን ትምህርት ያውቃሉ እኛ እናውቃለን አሁንም ለእግዚአብሔር ልንዋሽ አንችልም እንደሙላው ቤተ እስራኤል ፈረንጆችን ብለን አይደለም የመጣ ነው አገሪቱን ብለን የመጣ ነው ግን ከአገሪቱ ደግሞ ፈረንጆች ደግሞ አገሪቱን ብለው ነው የመጡ አዝሙላችን አንድነት የሚያገናኘን ምንድነው ስንል ይሁድነታችን ነው ቤተ እስራኤልነታችን ነው ቤተ እስራኤል ከሆነ ይሁዲ ከሆነ ሙላችን ማወቅ ያስፈልጋል ሌላው ይቅር እስቲ ሌላው አቆጣጠር ይቅር ሌላው በሌላ የተለያየ ብዙ አይነቶች አሉ እሱ ሁላ ይቅር ግና የሚያጸድቀውን ማለት አመታት ሲሆን በዕብራዊ እንድንቆጥር በዕብራዊ እሺ ቄሶች ካላወቃችሁ የቤተሰብ አባውራ የሚያውቅ እንዳለ ያን የሟች እንትን ወረቀት አለ ፍቃድ ህዛ ተጽፏል በዛ እንዲሆን አስካራው አንድ ላይ እንዲሆን አሁንም ይሄን የምላችሁ ለምንድነው ብዙ አለን ሙላችን አለን ሞት የማይነካው የለም ብዙ ሰዎች የሚጠይቁኛለኝ ለኔም ደርሶብኛለኝ ስለዚህን ምንድነው የምፈልገው በእውነት ያንዳንዳችን ኃላፊነት እንድንወስድ ለዚህ ሁለተኛ ደግሞ የነፍስ አባት ወይም የንስሐ አባት ካለ ቄስ የሚል እሱ ኃላፊነቱን ወስዶ በዕብራዊ አቆጣጠር ለዛች ነፍስ አስካራ ተስካር ይሁን ካለ በተስተካከለው ቀን መቆጠር ያው ወራቱን እንደምንቆጥረው ጨረቃ በዓል እንደምንቆጥረው በተስተካከለው ወራቱ በዕብራዊ አቆጣጠር መሆን አለበትኝ በሌላ አቆጣጠር ወይም ሌላ በሚያምኑበትኝ አቆጣጠር ሊሆን አይችልም እያልኩኝ እናገራለሁኝ
እና እህል ቁጣ አይደለምና